ከመስከረም ጌታቸው ይድረስ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት። ይፍቱኝ አባቴ ቡራኬው ይድረሰኝ ከአንዲት የመንፈሱ ልጅ የተጻፈ። ይህንን ለመጻፍ ስንት ቀናት አሰብሁ፣ ተጨነቅሁ። ለዚህም በአምላኬና በአምላኮት ስም እምላለሁ። ለምን ቢሉኝ መልሴ ይህ ነው። አባቶቻችን በማህበራዊ ሚዲያ እየተናገርናቸው የጵጵስና ክብር እየቀነሰ ክህነት አክብረው የሚኖሩትንም እያሸማቀቅናቸው ምልክት እያጣን ነው ብዬ ስለማምን ነው። ከምንም በላይ ደግሞ አንዱ የቤተ ክርስቲያን ጠላት ዓላማ ክብረ ክህነትን የሚያዋርድ ትውልድ መጥቶ እንዳንደማመጥና እንድንለያይ ማድረግ በመሆኑ ለእነሱ መሳሪያ ላለመሆን ነበር። ቅዱስነቶ ነገር ግን እኛ ልጆቻችሁ እናንተን ለመጠበቅ የምንደክመውን ያህል ለእኛ አስባችኋል፣ ደክማችኋል ብዬ አላምንም። እናንተ ለእኛ የጽድቅ መንገድ ትሆናላችሁ ስንል መሰናከያ እንዳትሆኑብን እንጨነቃለን። አስቀድሜም ለምጽፈው ነገር ይቅርታን እየጠየቅኩ በድፍረት እንዳይሆን በቁጭት መጻፌን እንዲረዱኝ እጠይቃለሁ። በዚች ቅድስት እያልን በምንጠራት ሀገር በኦርቶዶክሳውያን ላይ ላለፉት 50-60 ዓመታት የደረሰውን በደል ለእርሶ መናገር ለቀባሪ ማርዳት ነው። እንኳን በእርሶ 80 በተሻረ ዕድሜ ይቅርና በእኛ በልጆቹ ዕድሜ እንኳን እናየዋለን ብለን የማናስበውን እያየን ነው። እርሶም ለዓመታት በየመድረኩ አልቅሰዋል። ቅዱስ አባታችን፣ በዚህም ምክንያት በአሁኑ ጊዜ ያለው ወጣት አንዴ በጦርነት ዜና፣ አንዴ በኑሮ ውድነት፣ አንዴ በዓለም አቀፍ ጫና ደቆ ስነ ልቦናው ተሰልቦ በከፍተኛ ጭንቀት ውስጥ በመሆኑ እድሜውን ሳይኖረው በቁሙ እየሞተ ነው። ባጭሩ ዝለናል፣ ነገ የሌለው ሰው ሆነናል። ታዲያ በዚህ ወቅት ተገደንም ቢሆን ወደ ቅድስት ቤተ ክርስቲያን እንሰበሰባለን፣ ወደ አባቶቻችን እንጠጋለን። ችግሩ ግን እርሱም በተለያዩ ጊዜያት እንደሚናገሩት አባቶቻችን መጠጊያ ለመሆን ለምእመኑ አለመዘጋጀታችሁ ነው። ስለዚህ ይህ ወጣት የት ይሄድ? በዚህ ትውልድ መጥፋት አለመጠየቅ እንዴት ይቻላል? በእውነት ይህ ምእመን ምን ቢበድላችሁ ፊታችሁን አዞራችሁ? ለዚች ቤተ ክርስቲያንስ ከገንዘቡ ጀምሮ እስከ ሕይወቱ አልከፈለም? ምን አጉድሎ ምን ነስቷችሁ ይሆን? ቅዱስነቶ ከስልጣኑ ከፍታ የተነሳ እርሶን ጠየቅኩ እንጂ ብቸኛ ተጠያቂ ከማድረግ አይደለምና ይቅር ይበሉኝ። በጠቅላይ ቤተ ክህነት ተስፋዬ እያለቀ ትልቅ ዕድል ግን እርሶ ጋር አለ ብዬ ከማሰብ ነው። ሁሉንም አባቶች ብዬ ግን የምወቅስ ደፋር አይደለሁም። እነ አቡነ ቀውስጦስ፣ እነ ብፁዕ አቡነ ኤልያስ፣ እነ ብፁዕ አቡነ ዮናስ፣ እነ አቡነ አትናቴዎስ፣ እነ አቡነ ቄርሎስ፣ እነ አቡነ ዘካርያስን የመሳሰሉ እንባቸውና ሐዘናቸው በእግዚአብሔር ፊት ይደርሳል ብለን የምናምንባቸው አረጋውያን አባቶች አሉን። ዛሬም በያሉበት ቡራኪያቸው ይድረሰን። ወደ ጽሑፌ ዋና ጉዳይ ልምጣ። ቅዱስነቶ ምስራቅ አርሲ ሀገረ ስብከት የማን ነው? ቅዱስ ሲኖዶስ በሚመራው መዋቅር ተካቷል? ጠቅላይ ቤተ ክህነት ያውቀዋል? እዚያ የሚኖሩ ኦርቶዶክሳውያን አባቶች ነን ትላላችሁ? ለመሆኑ በአርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ? ኦርቶዶክሳውያን የነበሩባቸው ቀበሌዎች በፍጥነት እየጸዱ ባዶ የእርሻ መሬት መሆናቸውን፣ ባለፉት ዓመታት በመቶዎች መገደላቸውን፣ በሺዎች መፈናቀላቸውን፣ አይዞ ባያተውና ተስፋ ቆርጠው ሃይማኖታቸውን እንደሚቀይሩ፣ አብያተ ክርስቲያናት መንዳቸውን፣ ምዕመናን ታቦት ይዘው በየጫካ መሸሸጋቸውን ታውቃላችሁ? ይህን ስሎት ልቤ እያዘነ ነው። እኔ አንድ ተራ ምዕመን እንዲህ ማለት እንደሌለብኝ ይሰማኛል። ነገር ግን ልጁ የማይጠይቀው አባት አለን ብዬ አላምንም። ከዓመታት በፊት በጦርነት ወቅት ታፍኛለሁ፣ ለልጆቼ ድምፅ መሆን አልቻልሁም ብለው በዓለም አቀፍ ሚዲያ በኩል ድምፅ ሆነዋል። ያኔ ያውም ምንም ማለት ዋጋ በሚያስከፍልበት ከባድ ጊዜ ላመኑበት አቋሙ የቻሉትን አድርገዋል። ቅዱስ አባታችን ዛሬ ለአርሲ ክርስቲያኖችስ 3-4 ዓመት ሙሉ በተገደሉ ቁጥር 2 ገጽ መግለጫ፣ ዛሬም መጽናናትን መመኘት። እነሱ እኮ ስደት ላይ ናቸው አባቴ። የእናንተን መግለጫ አይሰሙም፣ አያነቡም። ለመንግስት እንዳይሉ መሞታቸውን እንኳን አልሰማሁም፣ መረጃ የለኝም ላለ መንግስት። አባቴ ስጋ ለባሽ ኖትና ፈተናዎትን እረዳለሁ። የቅድስት ቤተ ክርስቲያን መሳሪያዋ ጸሎት መሆኑንም አውቃለሁ። ግን
ቅዱስነቶ እርስዎ ምዕመን አይደሉም፣ ባለስልጣን ነዎት። ምዕመናንን ሊጠብቁ የተሰጠዎትን ስልጣን ነው እንዲጠቀሙበት በልጅነት እየጠየቅኩ ያለሁት። እርስዎ በዓለም የኦርቶዶክስ ክርስቲያኖች ቁጥር 2ኛ፣ ኮረንቲያል ደግሞ በብዛት 1ኛ የሆነች ቤተ ክርስቲያን መሪ ነዎት። ይህ ለእርስዎ ትልቅ ዕድልም ጉልበትም ሊሆን ይገባል ብዬ አምናለሁ። ግብፅ፣ ቱርክ፣ ሶሪያ ያየ ክርስቲያን እንዲህ ያለውን ጥቃት እንደቀላል አይቶ ሊተኛ አይችልም። በመግለጫው ለመንግስት የታሪክ ተጠያቂነት እንዳለበት እንዳሳወቁት ሁሉ አባቶቻችን ቀድማችሁ በመሰበራችሁና ምዕመኑን አባት አልባ ለማድረግ በምትሄዱበት መንገድ እናንተም ተጠያቂ አለመሆን አትችሉም። ይህን የምለው ለአርሲ ምዕመናን በማሰብ ብቻ አይደለም። ማተቤ አንገቴ ላይ እስካለ ድረስ የነገ የኔንም ዕጣ ፋንታ በመፍራት ነው። ተማጽኖዬ ለራሴ ነው። እናንተም እኛም አልቅሰን መፍትሄ አይመጣም። ቆም ብላችሁ አስቡና ድርሻችንን ስጡን፣ ድርሻችሁንም ውሰዱ። ስለሆነም ምኞቴ ከጸሎት ባሻገር ፌዴራል መንግስት ጋር ገፍተው በመሄድ ምን እያሰበ እንደሆነ ጠይቀው ምላሹ ለመንፈስ ልጆ ቢያሳውቁልን፣ ለልጆቹ ግድያ ድምፅ ለመሆን ዓለም አቀፍ ሚዲያዎችን ጠርተው የኦርቶዶክሳውያን መከራ ገለጻ ቢያደርጉልን፣ ቢያንስ ዓለም መከራችንን ይወቀው። ለሰብአዊ መብት ተሟጋች ዓለም አቀፍ ተቋማት በደብዳቤ ቢያሳውቁልን፣ ለተጎዱትና ለተፈናቀሉት ወገኖቻችን አስቸኳይ የሰብአዊና የመንፈሳዊ ድጋፍ አስተባባሪ ኮሚቴ እንዲቋቋምልን ቢያደርጉ፣ ይህን እንደማድረግ ከልቦ ፈቅደው ሲነሱ አላሰራ የሚሉ መካሪ መሳይ አባቶችን በይፋ ለምዕመናን እንዲያሳውቁና አብረኖት እንድንቆም እንዲፈቅዱልን እጠይቃለሁ። የዕድሜ መግፋትና የጤና ድካም ቢኖርቦትም እግዚአብሔር የሰጠዎትን መንፈሳዊ ስልጣንና የአባትነት ክብር ዛሬም ከቅድስት ቤተ ክርስቲያናችን ጋር አለ። በተለያዩ የህንጻ ምርቃት ባዮትም ይህንን ለማድረግ አይደክሙም ከማለት ነው። በዚህ ሂደት ቀድሞ ለመፍትሄ ያሮጠ ሁሉ አሰራር እያለ ህግና መማሪያ እንደሚጠቅስ ይታወቃል። ቤተ ክህነታችን በዚያ ይታማም። ህግ ግን ከሰው ሕይወት አይበልጥም። ካህናት ያላችሁት ምዕመናን ስላለን ነው። አባቴ በቀራችሁት ዕድሜ ይህን በማድረጉ የሚመጣቦት መከራ ቢኖር እንኳን ተጋፍጠው ለዚህ ትውልድ ቋሚ ምልክት እንዲሆኑ በልጅነት ዝቅ ብዬ እጠይቃለሁ። ዓለም እውነት የላትም፣ ፍትህ ካንተ እሻለሁ። መቼ ታጽናናኛለህ ወዳጅና ዘመዴ? አውጣኝ አውጣኝ ለሚል አንተ አታጣም።